መስጊድ ሄጄ ቁርአን ተምሬ ስወጣ የእናቴና የአባቴ ቤት መካከል የአንድ ክርስቲያን የቅዱሳን ቤት አለ። እኔ ከመስጊድ ወጥቼ ወደ አክስቴ ቤት ሄድኩ። የዛ ከተማ ከንቲባ ናት አክስቴ። ከዛ ሲመለስ መዝሙር ሰማሁ። ኦሮሞኛ መዝሙር የገብታ ገለቶ ይባላል። ዘማሪው እጆሌ ዋቀዮ በጋ ብሊሰባተኒ ዲኔ ሲመርሴን አኖ ከሰመራ ስንፍጤ ቱሬን ይሮድራ ይላልና መዝሙሩ ልጁ ከእስልምና ሃይማኖት ነው የመጣው ወደ ጌታና ይሄን መዝሙር የሱን ካሴት ሲሰማ የአባቴ ታናሽ ወንድም ዶክተር ነው አሁንና እሱ ድሮ ይዘፈን ስለነበረ ግጥም የተለያየ ነገር በፖለቲካ መድረክ በተለያየ ነገር የከተማውን ነገር ሲደረግ ይት ስለነበረ የሱ ዘፈን መስሎኝ ነው የሰማሁት። መዝሙር መስሎኝ አልሰማሁ። ጭንቅላቴ ውስጥ ገባ። ከዛ ቤት ገባውና እያለፍኩ የሰማሁት ነገር ቤት ገብቼ የመጅሊስ ቡና ተሰብስቦ ቡናን ሲያፈሉ እኔ ነኝ ከቤተሰብ ውስጥ የተመረጥኩት መጅሊስ ቡና ማፈላ። ከቤተሰቦቼ መካከል የሚወደድ ልጅ ነው የሚመረጠው እና መጅሊስ ቡና እኔ ነኝ ማፈላው። መጅሊስ ቡና ለማፍላት ቁጭ ባልኩበት ጫት ቱቱፍ እያሉ ይሰጣሉና እሷን ወስጃት ቡና አፈላላቸዋለሁና ከዛ መዝሙሩን ዘመርኩት። ዘፈን መስሎኝ መዝሙር መስሎኝ አይደለም። እዛ ውስጥ ግን ኢየሱስ የሚል ስም አለ። እኔ ኢየሱስን አላውቅም፣ ኢሳን ነው ማቆም። ከዛ ካፊር ሆነሻል አለ ወንድሜ ተነስቶ መታ፣ አጎቴ መታኝ፣ ቤተሰብ በሙሉ ተረባረበብኝ። ለ23 ቀን ታሰርኩ ኢየሱስን ሳላውቅ። ኢየሱስን ሳላምን ሳላውቅ ጌታን ሳልቀበል ለ23 ቀን እጄ ታሰረ። የወንድሞቼና የቤተሰቤ እንጀራ ፍርፋሪ እየተሰጠኝ በገዛ በአባቴና በእናቴ ቤት ውስጥ ስማችን አሰድበሻል፣ አስነቅፈሻል፣ በከተማችን አዋርደናል፣ በተከበርንበት ምድር አዋረደሽ። ለካ ኢየሱስ ለሱ ለካ መዋረድ ለካ ክብር ያመጣል። እና ምንም ሳላቅ ተሰቃየሁ። አሁን ሲገባኝ በዛን ሰዓት የሚያጽናንኝ እንኳን አንድ ሰው እንኳን የለኝም። አይዞሽ ሜቢ ጌታ ዓላማ አለብሽ ብሎ እንኳን የሚነግረኝ የለም። እኔ ደጋግሜ እላችኋለሁ፣ እኔ አዑዙ ቢላሂ ተወፍቱላላ እያልኩ እኔ ሙስሊም ነኝ እያልኩ የተማርኩትን ቁርአን እየጠቀስኩላቸው እኔ ካፍራ አልኩም ከማንም ጋር አልዋልኩም እያልኩ እናዘዛለሁ ለነሱ። እውነት እላችኋለሁ፣ ወላሂ ቢላሂ እላለሁ። ወፈል ምንም አይሰሙኝ። እኔ ሳላውቅ ለካ አውቆኛል፣ ሳልመርጥ ለካ መርጦኛል። ሳልወድ ወዶኛል ለካ። እሱ ለካ እጁ ላይ ይዞኛል፣ እኔ አላወቅኩትም። ቤተሰቦቼ ሲጨክኑብኝ ሁሉ ጨካኝ ሲሆኑብኝ ለካ ጌታ ዓላማ ነበር በእኔ ህይወት። ከዛ